ሰላም ፋሚሊ ዛሬ አክሽን ነው ማሳያችሁ። ይሄኛው ተአምረኛው ማሽናችን የራሱን ቁሳቁሶች ራሱ ሲያወጣ ነው ማሳያችሁ። ይታያችኋል አይደል? እዚህ የበረበርኩት ለፌንሲንግ ሲስተም ነው ራሱ የቻለ ስለሆነ ልክ እንደዚህ አድርገን ስናስር የሆነ ቃዚ ላይ ስናስር ልክ እንደዚህ አይነት ቮልት በዚህ ይገባና እንደዚህ ይላል። ከዛ እዚህ ጋር እንደዚህ የሚሸጋገር አለ የሆነ ብረት። ይሄ ደግሞ ራሱ ከስር የሚያያዝበት ሌላ የራሱ መያያዣ አለው። አሁን ይሄኛው ቀድሜ አውጥቻለሁ። ይሄንን እንዴት እንዳወጣሁት እዚህ ጋር ማሳያችሁ። እዚህው እስከዚህኛው ነው መበሳ ማለት ነው። ስለዚህ ምን አደርጋለሁ? እቺን እንደዚህ ከሳብኳት በኋላ እቺ እዚህ ላይ መጨረሻ ስደርስልኝ ይቻለች ሎክ አያችሁ። ይሄኛው እንደፈለኩ ይንቀሳቀሳል ማለት ነው። እንዲቆም ማድረግ ልክ እዚህ ጋር ቆምኳት ዝቅ አድርጌ ያያዋለሁ። ይሄን አስረዋለሁ ማለት ነው። ወደዚህ እሄዳለሁ አስሬያለሁ። ስለዚህ ምንም እንትን የለኝም። በዚህኛው ይሄኛው ዝቅ እያረኩ ብቻ ይሄኛው አንድ ዙር ማስኬድ ማለት ነው። የምጠቀማቸው ራውተር ቢቶች ደግሞ እነዚህ ናቸው። 10 አካባቢ ነው ግን ጥሩ ነው። ለ8 ወይ ባለ 10 ይሄኛው ማለት ነው አሪፍ ነው የሚሆነው ማለት ነው። ያው ደግሞ ለምንድነው ወይ እንጨት እንጨምርበታለን ወይ እንዲሁ እንዳለ በዚህኛው ስፋት ይሆናል ማለት ነው። ባለ 20 or ባለ 19 አካባቢ ነው ማለት ነው። ስለዚህ መጀመሪያ ይሄን ተጠቀማለሁ ሙሉ እስከ ስር። ከዛ ይሄን ቀይሬ ደግሞ ከላይ መጥለቅ የምፈልገው 1.5 or ምናምን ከዛ በላይ ያስፈልገኝ በውስጥ በኩል ልገባለሁ ማለት ነው። በቀጭኑ አስሬ ጨረስኩ ማለት ነው። ይሄው መጀመሪያ በፊት የመጨረሻ አንድ ነገር ይቀረኛል። ይሄ ዜሮ አድርጌያለሁ። ዜሮ ይዤዋለሁ ማለት ነው። የዚህኛው ቲክነስ 3.5 ነው። ስለዚህ እዚህ መለኪያችን ጋር እንሄዳለን። ስንት ትላለች? ወደ 10 ተኩል አለች አይደል? ወደ ኋላ ስለምንሄድ 3 ተኩል ለመቀነስ 7 መምጣት አለበት። ኦርክ 6.8 ምናምን አካባቢ ወደ ላይ ስለሚሆን ማለት ነው። ባይዘው ይሄ በግራ ስታረጉት ደግሞ ወደ ላይ ነው የሚቆጥረው፣ ወደ ተገልብጦ ማለት ነው። ምንም አይነት ሴቲንግ መስራት አያስፈልገንም። እቺኛውን መቀየር፣ ዜሮ መያዝ፣ ከዛ ርቀቱ ጠብቀን እስከ መጨረሻ መሄድ እስከምንፈልገው ማለት ነው። አሁን ምን ይቀረኛል መሰላችሁ? ከዚች ወደዚች ትንሽ ሰፋ ያደረኩ እስከ ውስጥ ሙሉ ማለት ነው። ልክ እንደዚህኛው ከላይ የዳዶውን አናት እንዲያስገባልኝ ማለት ነው። ስለዚህ ያን ለማድረግ ግን ምን አለ መሰላችሁ? ይሄኛው እንደምታዩት እዚህ ጋር አንድ ክፍል አለ አይደል? ሰንተር ተብሎ ነው እስከዚህ አይሄድም ተብሎ። አሁን ግን ይሄ ግድ ስለሆነብኝ ማነቃነቅም ስለማልፈልግ ምን አደርጋለሁ? ይቺኛዋን ፈትቼ እዚህ ያረጋታለሁ ማለት ነው። እዚህ ያደርጋትና ለሁለቱ ተጠቅመኛለች። እዚህ እንዲህ እያለች አያችሁ አይደል? ይሄን ባላደርግ እዚህ ላይ ነበር የምበላው ማለት ነው። አያችሁ አሁን እንደዚህ እዚህ ጋር ፌንስ አለች። ከዛ እዚህ ጋር እየገባ በፈለግነው መጠን እዚህ ጋር ክላምፕ ያደርግልናል ነገር ማለት ነው። ሀብታም የሆነ ፕሮጀክት ነው። የሚገርማችሁ አያችሁ አይደል? ከውስጥ ነው የሚታሰረው እዚህ ጋር ማለት በዛም ብንጠቀም ገልብጠን እዚህ ጋር ይሄን አውጥተን ገቢዎች ታሳሪ ስለሆነ ይሄኛው ልክ እንደዚህ እየገጠመ ነበር አይደል? አሁን አያችሁ ትንሽ ለእንትኑ ስፋት የሚያክል። ስለዚህ በቀላሉ ነው የሚጫወተው። እንዲሁ እንደፈለግን እንዳይራመድ እነዚህ 4 እንትኖች አሉ። እዚህ ላይ ነው የሚገቡት። እነዚህ 4 ማሰሪያዎችም አሉ። ከስር እናጠብቋለን። ስናዞር ብቻ ይሄን ያክል መፍታት አይጠበቅም። ትንሽ ላላ ስናደርገው አድርገን ስንስብ ቀስ እያለ ይሄዳል ማለት ነው። እዚህ እንዳይንቀሳቀስ በፈለግነው ጊዜ ይሄን ማጥበቅ ነው።